በቃ ሂጂ ታክሲ ደህና ነኝ እኮ ለምን አትሄጂም? ምን ማለት ነው? እንዴት ትቼ እሄዳለሁ? በእኔ ምክንያት እኮ ነው እንደዚህ ሆንከው። ስምሽንም አልነገርሽኝም። እኔ ደህና ነኝ። ሂጂ ወዳልኩሽ ቦታ ወንድምሽ ጋር ዶክተሮችን ካባክቡኛል። አይሆንም፣ በፍጹም ጥዬ ካልሄድም። እባክሽ ችግር የለውም። ሂጂ ወንድምሽን አግኘው፣ ጊዜ አትግደይ። ስጨርሽ ትመጫለሽ። እሺ በቃ አላስጨነቅክ። ደርሼ የመጣው 10 ደቂቃ ብቻ። ወንድሜን ለማግኘት በጣም ስለጓጓው ነው እንጂ ለደቂቃም ጥዬ አልሄድም ነበር። በጣም ይቅርታ። ችግር የለውም። ምናልባት ቦታው ከጠፋብሽ ደውለሽ ጠይቂኛለሽ። ስልኬን ያዥው። ምንድነው እየተሰማኛለሁ? አምላኬ ሆይ እንደዚህ አይነት ሳፍቅር ሊይዘኝ ነው እንዴ? ናግባ ምን ልትሆን ተከትላ መጣ? ወንድሜ እሱ ነው። ምን?